የኢማሞችን ደሞዛቸውን ዘግተው እንዲያውም ይህን ብቻ ማለት እየተደበደቡ ቆስለው ጥቁር አንበሳ ድረስ አሁን የገባለ ያልወጣለ ማለት ነው። እንደዛ ሆኗልና ባካችሁ ደግሞ አሁን ህዝብ ተነስቶ ደም ሊፋሰስ ነውና አገሪቱም በሌላ መንግስት ተቸግሮ እያለ ደግሞ መካከል ይሄ ሲመጣ ጊዜ መንግስትም እኛም እንዲያንቸገር አሽዓሪያ ወልማቱሪዲያ አሽዓሪያ እንኳን በርከት ቢልም ተዛ እየመጣ ከተማውን ያሰለጠነው ተገጠር እየመጣ ነው። በዚህ በመሸይኾች የቀሩ ናቸው። እነዚህን ይዘጋ የሚል መጣ። ማን አሁን በተመረጠው መጅሊስ በእጃችን ይገኛል፣ ወረቀቱም አለን። ይሄ የመጣብን ጊዜ በጣም አስደነገጠን። ይሄማ ከህይወት በላይ ነው። በሁለተኛ ደረጃ እድር የሚባል አለ። ይሄ እድር ማለት መቼም ሰው የመተዳደሪያ ደንብ አውጥቶ በዚህ እንተዳደራለን፣ በዚህ እንቀባበር፣ በዚህ እንዲህ እንበል ብለው ዱዓ በዚህ እናድርግ የሚባል ነው። ያንንም ደግሞ መበተን አለበት። በእኛ የምናወጣው ህግ አለ፣ በዛ እንዲወጣ የሚባል የዛም አለ። ይህም ተነግሯል ራሱ እና እስከ ዛሬ ድረስ ታንሄድ ወደ ክልል የሄድንበት ህዝቡ ይሄማ ተሆነ በሚል ህዝቡ ተነሳ። መሻይኾች የሚዘጋ ተሆነማ በሃይማኖት ነው የመጣው ብሎ ህዝቡ ሊተላለቅ ያለ ጊዜ ኧረ እባካችሁ ቆይማ ወደ መንግስት እያለ መንግስታችን ክልላችን እንሂድና እንንገር በሚል ወደ ክልላችን ተዛም ተዝህም ቀራር መስና በቃ ለምነን ታችን ለመህር በግድ ለመህር በጣም ያስቸገረን ጊዜ በአየር ለምነን እንሄድ ነው። ምንም ነገር እኛ ፖለቲካ የምናውቀው ነገር የለም፣ ምንም ነገር የለም። እዛ ሄድን። ግን እዛ ሄደን የነገርነው ለምን ይብቃን እስከ ዛሬ ድረስ ይሄው እንደዚህ ሆነ። ኢማሞች እየተባረሩ መስጂዶችን በእኛ ቁጥጥር ነው እያሉ የኢማሞችን ደሞዛቸውን ዘግተው እንዲያውም ይህን ብቻ ማለት እየተደበደቡ ቆስለው ጥቁር አንበሳ ድረስ አሁን የገባለ ያልወጣለ ማለት ነው። እንደዛ ሆኗልና ባካችሁ ደግሞ አሁን ህዝብ ተነስቶ ደም ሊፋሰስ ነውና አገሪቱም በሌላ መንግስት ተቸግሮ እያለ ደግሞ መካከል ይሄ ሲመጣ ጊዜ መንግስትም እኛም እንዲያንቸገር በሚል